መታል እንደዩ አለ አጥቻለሁ። በጣም ነው አባኩሽ። ኧረ አይደለም እቴ እኮ እራት አስቀምጪለት ብለን አስቀምጪለት ልወጣ ነው። ራሱን አይደል እንዲወደድኩት አልገባኝም። ይኸው ምን እያደረክ ነው? እስቲ ዝም በይ። ይሄንን መሽኮርማም ተይና ማንም ሳለ በነፃነት የፈለግነውን ነገር ማድረግ እንችላለን። ልቀቀኝ። ዝም በይ። ማትለቀኝ እኮ ነው። ውርድ ከራስሽ። ባለቅሽስ ምን ታመጫለሽ? ዝም በይ። እሺ ልቀቀኝ። ምን አባሽ ያርሽ? ከዚህ በኋላ አርፈህ ማትቀመጥ ከሆነ ውርድ ከራስሽ። ማለት ለዚህ ስራሽ ዋጋሽን የምሰጥሽ እንዴ ምንድን ነው አለም? ምኑትይ? የምን ድምፅ ነው የምሰማው? አረ ምንም አይነት ድምፅ አልሰማሽም። ምንም ጩኸት የለም። አረ ተይ፣ በደንብ ሰምቻለሁ። አይ ምንም፣ እኔ ለየው ብራት አቅርቤለት እየወጣኝ ነው። በቃ ወይ እዩ መጥቷል እንዴ? አዎ መጥቷል። እቴ ክፍሉ ነው ያለው። አንቺ እስኪ ቀና ብለሽኝ። ምንድነው እቴ? ምን ተፈጠረ? አንቺ ምን ያርበተብትሻል? መቼም ከዮብ ጋራ ሌላ ነገር ምንም አላሰብሽም አይደል? እንዴ ምን አስባለሁ? እሱን እንኳን ተይው። የዘንድሮ ሴቶች ምን እንደምታስቡ ጠንቅቄ ያውቀዋለሁ። ይኸውልሽ ሰምኛለሽ፣ እኔ አንቺን እዚህ ቤት ያስጠጋውሽ የዛች የልብ ጓደኛዬ ልጅ ስለሆንሽ ብቻና ብቻ ነው። አውቃለሁ እቴ፣ በደንብ አውቃለሁ። ደግሞ እኔ ምንም አላሰብኩኝም። ይኸውልሽ ላንቺም ቢሆን የሚጠቅምሽ የማታ ትምህርትሽን ተምረሽ እናትሽን ብታግዣት ብትጠቅሚያት ነው ይሻልሽ። ይኸውልሽ እንግዲህ ስለዚህ ደግሞ እዚህ ቤት ውስጥ አንገትሽን ደፍተሽ ብትኖሪ ነው የሚጠቅምሽም ጥሩም ላንቺ እሱ ነው። አዎ እቴ፣ እኔም አንቺ እንዳልሽው ነው የማስበው። በአግባቡ ትምህርቴን ተምሬ እናቴን ማገዝ ብቻ ነው የምፈልገው። ሌላ ምንም ነገር አላስብም። አዎ ይኸውልሽ የማታ ትምህርትም ስትማሪ አንቺም እንደ ሌሎች ሴቶች ራስሽን አይተሽ መጥፎ ነገር እንዳታደርጊ ነው። ይኸውልሽ እኔ ደግሞ አሁን እንደዚህ ስላልኩሽ እንዳትቀየሚኝ። እኔ እኮ አውቃቸዋለሁ። ወይ ከቤቱ ባለቤት ልጅ ጋር ወይ ከዘመድ ጋር ጠጋ ትሉና ትለጣጠፉና ካረገዛችሁ በኋላ ካላገባኸኝ ሞቼ እገኛለሁ ትላላችሁ። ኧረ እቴ እኔ እንደዛ አላሰብኩኝም። እንደዛ ባታስቢ ነው የሚሻልሽ። እኔ ትዕግስት እንደሆንኩኝ ይኸውልሽ በዘሬ እንክርዳድ አላስገባ። ከማይመጥነን ሰው ጋር አብረን አንሆንም። ደግሞ ታውቂያለሽ አንቺ አይደለ የዛች የምወዳት የልብ ጓደኛዬ ልጅ ብትሆኝም ይኸው ቦታሽን እንዳትረሺ። የዚህ ቤት አገልጋይ ነሽ። አዎ ልክ ነሽ። ቦታዬን መርሳት የለብኝም። ግን አንቺም ለእኔም ለእናቴም ላደረግሽልን ነገር በጣም ነው የማመሰግነው። ፈጣሪ አብዝቶ ይባርክሽ። ሌላ ምንም የምለው ነገር የለኝም። በይ አሁን ወደ ስራሽ ተመለሺ። እሺ የኔ ልጅ። አቤት አክስቴ። ክፈትልኝ እንጂ። አክስቴ ልከፍትልሽ አልችልም። ለምን? ምን ማለት ነው? አክስቴ ዛሬ ቀኑ ሙሉ ስሰራ ነበር ያልኩት። በጣም ደክሞኛል። በደንብ ማረፍ የምፈልገው እባክሽን ተይኝ ብቻዬን። እሺ ራትህን ብላ። አክስቴ እባክሽን አትረብሽኝ፣ ደክሞኛል። እሺ በቃ ይቅርታ። ደህና ደር። እሺ ደህና ደር። እንዳትጠጋኝ። ይቅርታ አለም፣ አስደነግጥኩሽ እንዴ? በጣም ያስደነገጥከኝ ናውድ። ይቅርታ ግን አንተ አልመሰልከኝም። አረ እኔ ይቅርታ በጣም በእውነት እንደዚህ ትደነግጫለሽ ብዬ አላሰብኩም ነበር። አረ በፍጹም አንተ አይደለም ያስደነገጥከኝ፣ የሆነ ሀሳብ ውስጥ ሆኜ ነበር። በቃ አሁን አንቺ ቢሊዮን አስቀምጭና ታደጋጊ። እሺ በጣም ይቅርታ። ደንግጬ አንተን ማስደነገጥኩ አይደል? አይ እኔ አልደነገጥኩም፣ ግን አንቺ ምን አይነት መጥፎ ነገር ቢያጋጥምሽ ነው እንደዚህ የደነገጥሽው? ምን መጥፎ ነገር አልገጠመኝም። እንዲሁ ዝም ብዬ ሌላ ሀሳብ ውስጥ ስለነበርኩ ነው። ተይ እንጂ አለም፣ እኔ ለመሸወዳት ሞክሪ። ይልቅ መደባበቁን ተውና ምን እንደተፈጠረ በግልጽ ንገሪ። እንዴ ምን ተፈጠረ? ታውቆሻል? እንዳትጠገኝ ብለሽ እኮ ነው ጮሽ።
እሱማ ስለዚህ የሆነ ሰው በጣም እያስፈራራሽ ነው እያስጨነቀሽ ነው ማለት ነው። በእውነት ነው ምንም ነገር የለም። ካንተ ምን ልደብቅ እችላለሁ? ቢኖር እንኳን አልደብቅም። እንደሱ ከሆነሽ ግን አንድ ነገር ቃል ግቢልኝ። ምን ብዬ ቃል ልግባለሁ? ምንም ነገር ቢፈጠር ናኦድሙት እነግርሃለሁ ብለሽ ቃል ግቢልኝ። ናኦድሙት ቃል ገባለሁ። የኔ እማ እኔ የምለው በዚህ ሰዓት እዚህ ምን ትሰራለህ? ስፖርት አልነበርክም እንዴ? በስፖርትም ያው ቀል የለም እማዬ። አሁን እኮ ከዛ መጥቼ በረዶ አጥቼ ልገዛ ልወጣ ስል መጣሹ። እንዴ አንተ ለምንድን ነው የምትሄደው? ለእሷ ነግራት እሷ አትሄድልህም እንዴ? አሁን ለእኔ ስነግረኝ የመጣሽው? ዝም በይ አንቺን ያናገረሽ የለም። ያወራሁት ከልጄ ጋር ነው። መልስልኝ አንተ። ነገርኩሽ እማዬ፣ የለም ብላኝ ልገዛ ልወጣ ልሄድ ነበር። ምን ነው ለምን ተናደድሽ? አልተናደድኩም የኔ ልጅ። የተናደድኩ መስላለሁ? አው ትመስያለሽ ግን እሺ በቃ አሁን እሷ ትሄድልሃለች። እሺ ሌላው ነገር ደግሞ ምንም ነገር ስትፈልግ ማዘዝ እንጂ እዚህ ከሷ ጋር እንደዚህ መቀራረብ መተሻሸት ምናምን የለብህም። ለምን እማዬ? ይሄ ምን ጥያቄ አለ? ወንድ ልጅ ኮስተር ሲል ነው የሚያምርበት። እንዴ እማዬ ይሄ ነገር አልቀርም እንዴ? በሉ በቃ እኔ ልሂድ። ነበር ስታርጊ ነው ያየው። ምን አደረኩኝ እቴ? እኔ ምን አደረኩ? አንቺ ፈጣጣ ልጄ ላይ ስትጠመጠሚበት አላየውሽ? እቴ አንቺ እኮ እንዳሰብሽው አይደለም። እኔ ምንድን ነው ያሰብኩት? እስኪ ንገሪኛ። ዝግ አንቺ ተናገሪ እንጂ እቴ። እኔ እንደሱ ለማለት ፈልጌ ሳይሆን እኔና ናኦድ አንቺ እንዳሰብሽው አይነት ግንኙነት የለንም። አረ እኔ ምንድን ነው ያሰብኩት? ንገሪኛ እስኪ። ምን ይዘጋሻል? ተናገሪ። አረ የኔ ልጅ ከእንዳንቺ አይነቷ ደደብ ጋራ የሚልከሰከስ ልጅ ነው የሚመስልሽ? ይኸውልሽ ሰበብ አስባብ እየፈለግሽ ልጄ ላይ እንድትለጣጠፊበት አልፈልግም። ሰምኛለሽ? አረ እንደሱ አላሰብኩኝም። ደግሞ እኮ ናኦድ እኔን ልክ እንደ እህቱ ነው የሚያይ። አረ እባክሽ ማን በወለደ ነው አንቺና እሱ ወንድምናት የምትሆኑ? ትሰምኛለሽ? እዚህ ቤት ያለሽው ለዛች ለእናትሽ ውለታ ብዬ ነው እዚህ ቤት ያስቀመጥኩሽ እንጂ ይኸውልሽ አላቅምሽ አትንጠራሪ። እሺ ሰምኛለሽ? አንቺ እዚህ ቤት ያለሽው ለዛች ለሚስኪን እናትሽ ውለታ ስላለብኝ ነው። በዛ በተረገመች ቀን ከባሌ ጋር ተጣልቼ ራሴን ላጠፋ ስወስን ደርሳ ህይወቴን ስላዳነችኝ ነው። እሺ እባክሽን የእናቴን ስም በቃ በከንቱ አታንሽ። አንቺ ግን ይኸውልሽ የእሷ ልጅ ስለመሆንሽ ሁላ በጣም ነው የምጠራጠረው። ምን ማለት ነው እንዴ? እሷማ ኩሩ ምን አይነት ሴት ናት? ገብቶኛል በቃ። ደህና አደርክ ዮብ? ቁርስ ላምጣ እንዴ? ወይኔ ጭራሽ ደህና አደርክ ትኛለሽ እንዴ? ትላንትና ስለተፈጠረው ነገር በጣም ይቅርታ፣ ግን ደግሞ ልቀቀኝ ስለ ቢያንስ ልትለቀኝ ይገባ ነበር። ማን አባሽ ስለሆንሽ ነው አንቺ እኔን በድፍረት የምትናገሪ? ትሰምኛለሽ? ትናንትና ማታ ላደረግሽው ነገር ደግሞ ዋጋ ነው ማስከፈልሽ። እኔ ማንም ሆኜ አይደለም፣ ግን ደግሞ ትላንትና ለተፈጠረው ነገር በጣም ይቅርታ እያልኩ ነው። ከዚህ በኋላም ያለ ፍላጎቴ ምንም ነገር እንድታደርግ አልፈልግም። ላስታውስሽ እንዴ አንቺ እዚህ ቤት ተራ ሰራተኛ ነሽ፣ ላይክ ጥገኛ ነገር ነሽ። እንደውም ላንቺ እንደኔ አይነት ክብር ካለው ሰው ጋር መሆንሽ ራሱ ላንቺ ትልቅ ክብር ነው። ክብሩ ይቅርብኝ፣ አልፈልግም። ለራስ ያዘው። አንድ የመጨረሻ እድል ሰጥሻለሁ። ለሱ ደግሞ ቀጥ ያለ መልስ ነው የምፈልገው። ምንድነው? ዛሬ ማታ ወደ እኔ ክፍል ትመጫለሽ። ከዛ በኋላ ያደረግሽውን ነገር እረሳልሻለሁ ማለት ነው። ነገርኩህ እኮ ዮብ፣ አትሰማኝም እንዴ? እኔ ካንተ ጋር ምንም አይነት ግንኙነት አልፈልግም። ስለዚህ በቃ ተወኝ። እንደዛ ከሆነ ደግሞ እኔ ከዚህ ቤት መንቅሬ ነው ማስወጣሽ። አዎ ልክ ነህ። እንደሱ ሳይሻል አይቀርም ለሁለታችንም። ስትፈልግ ሚስት ስትፈልግ ገረድ የምታደርጋትን ሴት እዚህ ውስጥ አስገባ። እኔም ደግሞ ጎዳና ወጥቼ ልራብ። ቆይ አንቺ ቆይ እንዴት ነው የሚያደርግሽ? ኪችን ሻይ ጥጃለሁ፣ ላምጣ። ያናገርኩሽ ወዴት ነው የምትሄጂው? ሻይ ጥጃለሁ እያልኩ እኮ ነው። የጠርሹን ሻይ እላይሽ ላይ ነው የምደፋው። እሺ አዎ ደርሷል፣ ላምጣላችሁ። ሰዓት ግን ሄዷል። ቶሎ ይደርሳል አይደል? እሺ ቶሎ እመጣላለሁ።
ኧረ ምንም የለም። በቃ እኛ ስንፈልግ እንጠራሻለን። እሺ ምናልባት ለናውድ ውሃ ካመጣሽለት ለእኔም ጨምሪልኝ፣ ጠምቶኛል። እንዴ ይሄ ደግሞ ምን የሚሉት ትዕዛዝ ነው? ለናውድ ካመጣሽለት ለእኔም አምጪልኝ። ለአንተ ልታመጣልህ አትችልም እንዴ? እኔ እዚህ ቤት የማዘዝ መብት የለኝም እማዬ። ለዛ ነው አይደል? ማለት ምን ማለት ነው? እሺ አሁን እናመጣለሁ። ቆይ አንቺ እዩ ምን ለማለት ፈልጎ ነው? ተናገሪ እስቲ። እኔ እኮ እዚህ ቤት ተንቄ ነው ያለሁት። እኔ አንቺ የእህት ልጅ ስለሆንኩኝ ማንም እየታዘዘኝ አይደለም። ማለት አለም አንተን አትታዘዝህም? ኧረ እኔ በፍጹም አንድም ቀን እንኳን እኔ እንደዛ አድርጌ አላውቅም። ዝጊ። አንቺ ምን እያልሽ ነው? እና እሱ የውሸቱን ፈጥሮ እያወራ ነው? ኧረ እኔ እንደሱ አላልኩኝም። ትሰሚኛለሽ? ኢዮብ የእህቴ ልጅ ቢሆንም ከናውድ ለይቼ ማየው ልጅ አይደለም። እሱን አስቀየምሽ ማለት እኔን አስቀየምሽኝ ማለት ነው። ይገባሻል? አዎ ገብቶኛል። እንደዚህ አይነት ነገር ይኸውልሽ በጭራሽ እንዳይደገም ነግሬሻለሁ። በጣም ጥሩ። አሁን በውሃው አምጪለት። እዩ ግን ያወራውን ነገር እንኳን እኔም አንተም እስከምናውቃት ድረስ እኮ አለምትውት ልጅ ነች። ናውድ ልጅቷን እኮ ስለማታውቃት እኮ ነው። ብቻዋን ስትሆን እንዴት እንደሚያረጋት እኔ እንጃ። እኔ እስከማውቃት ድረስ ጥሩ ጸባይ አላት። በቃ ስለዚህ ልጅ ከዚህ በላይ ማውራት አያስፈልግም። አሁን ርዕስ ቀይሩ። በቃ እኔ እጄ ልታጠብ። አንቺ አቤት። እስኪ የሚጠጣው ነገር አንቺ ተይው ነው አልፈልግም። እሺ ቆይ ይሄንን ነው የምትፈልጊው? ምኑ? ይኸውልሽ አሁን ምን ማድረግ እንደምችል በደንብ ያወቅሽ ይመስለኛል። ካንተ በፊት ቀድሜ አውቀዋለሁ። እኔ እንደፈለክ መጉዳት ትችላለህ። ካወቅሽ ታዲያ ለምንድን ነው ስነ ስርዓት ይዘሽ ማትኖሪው? ለምንድን ነው የጠየኩሽ ነገር ማታረጊው? ይኸውልህ እዩ፣ አንተ እንደፈለክ ማድረግ እንደምችል በደንብ አውቃለሁ። ግን ደግሞ እኔ እንደዛ ማድረግ አልችልም። ለምን ሲባል? ስለማይሆን ነው። እኔ ኢዮብ ከፈለኩ ምንም አይሆን ነገር የለም። እሱን ደግሞ በደንብ ታውቂያለሽ። ይኸውልህ እዩ፣ በከተማው ላይ ብዙ ቆነጃጅ ሴቶች አሉ አይደለ? ለምን እነሱ ጋር አትሄድም? እኔ አንቺን ብቻ ነው ፈልገው። አለቀ። ቆይ እኔ ካልፈለኩስ? እኔ ፈልጋለሁ። እኔ ከፈለኩ ደግሞ የማይሆን ነገር እንደሌለ በደንብ ታውቂያለሽ። በተስማሚ ነው የሚሻልሽ። እኔ የምልህ ናውድ አንድ ጥያቄ መጠየቅ ትችላለህ? ምንድን ነው? ትችላለህ። አለምን ግን ለምንድን ነው ይሄን ያህል ሽንጥን ገትረህ የምትከራከርላት? አልገባኝም። እንዴት እንደዚህ ልትለኝ ቻልክ? ምን ላድርግ ናውድ? ነገረ ስራውን ሳይ እኮ አላምር ብሎኝ እኮ ለምን ተናገራችኋት፣ ለምን ተቆጣችኋት እያልክ እኮ ያዙኝ ልቀቁ እያልክ እኮ ነው ያለው። አልገባኝም። ትክክለኛውን ነገር ለመናገር አንድ ሰው ማፍቀር ወይ መውደድ አለብኝ እንዴ? እዮባ መቼም ለሰራተኛ አዝና አይደለም አይደል? እዮባ እሷ ሰራተኛ አይደለችም፣ ቤተሰባችን ናት። ደግሞ ሰራተኛ ናት ብንል ራሱ ቆይ ሰራተኛ ሰው አይደለም ያለው ማለት ነው። ይኸውልህ እኔ እንደሱ የሚል ነገር አልወጣኝ። ለማንኛውም ምን ያየሁትን የተናገርኩት ጥያቄ ወዳታል ከሆነ በጣም ወዳትና ማከብራት እህቴ ነች። ቆይ ግን አንተ እንዳልካት ወድጃት ቢሆን ምን ችግር አለ? ምንም ችግር የለውም ማለት አልገባኝም። ቆይ አልገባኝም። ፍቅር ሲይዝ ከቤት ሰራተኛ፣ ከነጋዴ፣ ከመንግስት ሰራተኛ ብሎ ነው እንደሚይዘው አይደለም። ስለዚህ ፍቅር መርጦ ይዘ እሱስ ልክ ነው። ለማንኛውም የሷ ነገር ግዳይ ስተ ያው ምናልባት ስራ በዝቶባት ደክሞት ምናምን አናግራ ነው ይችላል። እንደዛማ ሴት ብትሆን እኮ ረዳት ነበር። ግን ልጅቷ የለየላት አስመሳይ ናት። ይኸውልህ ናውድ ምንም አይነት ስነ ስርዓት የላትም። ሰው ሲኖርና ሳይኖር የምታሳየው ባህሪ ጭራሽ የማይገናኝ ባህሪ ነው። የምርህ ነው? ይኸውልህ እዩ አንተ ሰው ሲነግርህ ስለማታምን ነው። አንድ ቀን ቀን ጥሏት ስትመናቀር ይዛን ይታያታል። እሺ በቃ አሁን ሰዓት ሄድብን እንሂድ። አንቺ ምን እየሰራሽ ነው? እየጠረኩኝ ነው። አይኔ ያየውን ነገር አትንገሪኝ። የጠየቅኩሽን ብቻ መልሽ። መቼ የሰበርሽ ብርጭቆ ነው?
ትላንትና ማታ ላይ የብራስ ሳቀርብለት አብሬ ውሃ ሰጥቼው ነበርና አሁን ክፍሉን ላጸዳው ስል ወድቆ ተሰበረብኝ። አንቺ ግን ምን አይነት ልጅ ነሽ? በጣም ይቅርታ ሳላስበው ነው የተሰበረብኝ። አከርካሪሽ ይሰበር። ዝጊ። ደግሞ መልስ ትሰጠኛለች እንዴ? በጣም ይቅርታ። አንቺ የምን ይቅርታ ነው? ያንቺ ልብ ከጎረምሳ ጋር ከወጣ የኔ ዕቃ ተሰብሮ ማለቅ አለበት? እስከ ዛሬ ድረስ ዝም አልኩሽ። እሺ ለቅባትና ከአንዳንድ ነገር መግዣ ብለሽ ከምትሰጪኝ ላይ እገዛልሻለሁ። አትናደጂብኝ። አትናደጂ። የልብሽን ካደረግሽ በኋላ አዛኝ ቅቤ አንጓች። አንቺ አስመሳይ ነሽ። እሺ ምን አይነቷን ነው የጣለብኝ? ባካችሁ አቃጥላ ልትደፋኝ ነው ወይ? ምን ሆና ነው እስካሁን የቆየችው? አረን በእናትህ ባል መጣች በለው። መጣችልህ አፍቃሪ። እቺ ልጅ ቆይ ለምንድን ነው የማትተው? በደንብ ግን አይታታል። በጣም ቆንጆ ነገር እኮ ናት። ኧረ ተው ጆባ፣ ደግሞ እንደዚህ ስትል እንዳትሰማ። እዊ እንዴት ነሽ? እንዴት ናችሁ? እንዴት ነሽ? ትደውል አታነሳም ነው? ደውለሽ ነበራ? አላየሁትም ነበር። ያውም 3-4 ጊዜ ነው። አንተ ግን ትገርማለህ። ቆይ ግን በቃ የሆነ ነገር ቢያጋጥመኝም ስልክ አታነሳም ማለት ነው? በጣም ይቅርታ፣ ሳይለንት አድርጌ ኪስ ውስጥ አድርጌው ስለነበረ ነው። እሺ በቃ አሁን ወደ ክላስ እንግባ። እናንተ ግቡ፣ እኔ የምጠብቀው ሰው አለ። እንዴ ማንን ነው የምጠብቀው? ከክላስ ጓደኞቼ ጋር ተቀጣጥረናል እና እኔ እዚህ እጠብቃችኋለሁ። እናንተ ግቡ። እና ምን ችግር አለው ታዲያ? አብሬ አጠብቅሃለሁ። አይ ችግር የለውም፣ እናንተ ግቡ። እዮ እኔ እዚህ እጠብቃችኋለሁ። እንዴ እኔ አብሬ እሆናለሁ። ምን ችግር አለው? አብሬ አጠብቅሃለሁ። አያስፈልግም አልኩሽ እኮ። እንዴ ታዲያ ምን ሆነህ ነው እንደዚህ የምትጮኸው? እኔ እኮ አብሬ መሆን ስለምፈልግ ነው። ሀዊ ነገርኩሽ አይደል እንዴ? አልፈልግም አልኩሽ። በቃ አይደል እንዴ? በቃ እኔ ብቻዬን መሆን የምፈልገው። እንዴ አናደድኩ እንዴ? አላናደድሽኝም፣ ግን በቃ አንዳንዴ እኔ የምለው መሆኑን ስሚ። እሺ ይቅርታ። እሺ አመሰግናለሁ። ምን መሰለሽ ይሄ የምነግርሽን በስነ ስርዓት ካደረግሽ ናውልን እስከመጨረሻው የራስሽ ማድረግ ትችያለሽ። ምን ግን የግዴታ ደፋር መሆን አለብሽ። እሱን የራሴ የማረግበት መንገድ አግኝቼ ከምታስበው በላይ ደፋር ነኝ። ምንድነው እሱ? በጣም ጥሩ። እንዴ አንቺ ደግሞ እዚህ ምን ትሰሪያለሽ? እና ወደ የእናንተ ቤት ነው እንዴ? ተመስገን። አዎ፣ ግን ምን ልትሰሪ መጣሽ? በአጋጣሚ በዚህ በኩል እያለፍኩ ነበርና አሁን እኔ የምነግርሽን ነገር ስሚ ሀዊ፣ ለመነጋገር ጊዜውን ቦታውም አይደለም። አሁን ከፊት ይዞር በይልኝ። እኔ መጣሁት አንተን ለማውራት አይደለም። ሲቀጥል እኔ ይሄ ቤት የእናንተ ቤት እንደሆነ እንኳን አላውቅም። ድንገት ስለተጨነኩኝ ነው በሩን የሚያንኳኳሁት። እና ታዲያ እዚህ ምን ታደርጊያለሽ? ምን መሰለህ ነው ወዴ ድንገት ወራይ ግዴታዬ ላይ ነኝ እና ፓርል ቀይር ፈልጌ መጸዳጃ ቤት ፈልጌ እንዲያስጠቁሙኝ ነበር በር ያንኳኳሁት። አልገባኝም። ምን መሰለህ ነው ወዴ ማን ነው የመጣው? እማዬ። እንደውም ሴት ይሻለኛል። ደህና ዋሉ ማዘር? እንዴት ዋልሽ የኔ ልጅ? ይቅርታ የሆነ ነገር ላስቸግሮት ነበር። ምንድን ነው? እሺ ንገሪኝ፣ ምን ፈልገሽ ነው? በአጋጣሚ ወደዚህ መጥቼ ወራይ ግዴታዬ ላይ ሆኜ በር ማንኳኳቴ ነበር መጸዳጃ ቤት ነበር። ወይ ለሱ ነው እንዴ? ነይ ግቢ። ነይ የኔ ልጅ። እሺ እናቴ። ነይ ግቢ። ነይ ቆንጆ። በጣም ነው የማመሰግነው። ነይ። እቺ ደግሞ ማናት እንዴ? ሀዊ ተረጋግ እንጂ። የኔ እኮ አማሞ እኮ ነው ያልኩሽ። ሞት የተባለሽ ይመስል ምንድን ነው እንደዚህ መደንገጥ? እሺ ሰፈራችን ምን ነገር ጣልሽ? በእናትሽ የናውዴ ፍቅረኛ እኮ ናት። ፍቅር ቢይዘኝ አይደለም ተሸካሚ ሌላ ማገባ።
እኔ እንደ ወንድም የምመክርሽ ነገር ናውድ አጠገብ ደርሳለሁ ብለሽ መቼም ቢሆን እንዳታስቢ። መቼም ተወቅ ከብዶኝ ነበርና ይሄን ታስረዳኝ። እንዴት እየነገርኩሽ ነገር እውነት ነው ውሸት ነው ብለሽ ልታጣሪ እዛ ድረስ ትሄጃለሽ? አሁን ይኸውልሽ ከዚህ ቤት ኮተትሽን ሰብስበሽ ውልቅ በይ። እትዬ እባክሽ እንደዚህ እንዳታደርጊ፣ ይቅር በይኝ።